እግዚአብሔር በወደደው ነው የሚሆነው። ሁሉ በእግዚአብሔር ጊዜ ነው የሚሆነው። ሁሉም ደግሞ በተራው ነው የሚሆነው እና ጽዋ ሕይወት ሜጦስ ነው እግዚአብሔር ጸው ከሞቱ ለእግዚአብሔር በጸርና በቀር ነው እግዚአብሔር እግዚኦአነ ገብረ ከወልድ ዓመተ ከይላል መዝሙረኛውና የጻድቅ ሰው ሞት በእግዚአብሔር ዘንድ የከበረ ነው እና እግዚአብሔር ደግሞ እድል ፈንታ ይሰጠዋል። እንግዲህ ወንድማችን መጽሐፍ ስሙ ማን ነበረው? የክርስትና ስሙ ማን? ዘርዓ ዮሐንስ እና ዘርዓ ዮሐንስ በሕመሙ ጊዜ መጥቼ አግኝቼዋለሁ። እንግዲህ ሰው በሕይወት እያለ እግዚአብሔር እድል ይሰጣል እንዳይመስላችሁ። እግዚአብሔር እድል ሰጠው፣ ለንስሐ ጊዜ ሰጠው። የንስሐውን ጊዜ ልክ ሲጨርስ ደግሞ እግዚአብሔር ወስዶታል ማለት ነው እና እግዚአብሔር የተመሰገነ ይሁን እና ሐዘን የሚያሳዝነው ሰው የሆነ ነገር ሳያደርግ ሲያገላብጥ ዲና እንዲህ ሳያደርግ ሲሄድ አይ ምናልባች እንደው ባግዘው ኑሮ በዚህ በኩል ብረዳ ኑሮ በዚህ በኩል እንዲህ ባደርግ ኑሮ የሚል ሐሳብ ምናልባች እንደ ስጋዊ እንዳይመራው ስታስቡት ጸጸት ሊኖረው ይችል ይሆናል። የግል ጸጸት የለው። ስተማችኋል፣ ወጣችኋል፣ ወርዳችኋል፣ ከሰው የሚጠበቀውን ሁሉ አድርጋችኋል። አሁን ደግሞ ዘርዓ ዮሐንስ ደግሞ ብቻውን አይደል የመጣው? ወደ ዓለም ስንመጣ ብቻችን ነው የምንመጣው። ስንሄድም ብቻችን ነው የምንሄደው። ይዘነው የመጣነው የለም፣ ወደ ሰማይ ይዘነው የምንሄድ ነገር የለም። በዓለም ስንመጣ ባዷችን ነው የመጣነው። ወደዛኛው ወደ ዘላለም ሕይወት ወደሚባለው ደግሞ ስንሄድ ደግሞ እንዲሁ ባዷችን ነው የምንሄደው እና እግዚአብሔር የተመሰገነ ይሁን። ግን አሁን እንደ እግዚአብሔር ፈቃድ እንደ እግዚአብሔር ሐሳብ ደግሞስ እኛስ ቀሪዎቹስ ምንድን ነው? ንስሐ ገብተን እንደ ዘርዓ ዮሐንስ ንስሐ ገብተን ያለን እግዚአብሔር እድሉን እንደኛ እንደ ዘርዓ ዮሐንስ እድል ይሰጠናል ወይ ነው? አያችሁ፣ ትልቁ እኔ ካፍል ነው የምፈልገው። እድል ይሰጠናል ወይ? እሱ እድሉን አገኘ፣ ንስሐ ገባ፣ ሄደ። እኛስ ምን ላይ ነው ያለ ነው ሲባል በዮሐንስ ራዕይ ምዕራፍ 20 ቁጥር 19 ላይ መጀመሪያ የሕይወት መጽሐፍ ተከፈተ ይላል። ቀጥሎ ደግሞ ሌላ መጽሐፍ ተከፈተ ይላል። ሁለተኛው መጽሐፍ ተከፈተ ይላል። ስለዚህ ያ የሕይወት መጽሐፍ አለ፣ ሁለተኛው መጽሐፍ አለ። በሕይወት ስሞቻቸው በሕይወት መጽሐፍ ተጽፎ የተገኙት ሁሉ ምን ሆኑ? ገውለት ወደ ዘላለም ዕረፍት ገቡ፣ ወደ ዘላለም ሕይወት ገቡ ይላል። ስሞቻቸው ደግሞ በሕይወት መጽሐፍ ተጽፎ ያልተገኙት ሁሉ ደግሞ ወደ ዘላለም ፍርድ ተላኩ ይላል። ስለዚህ ፍርድ አለ፣ ደግሞ ሕይወት አለ። የዘላለም ሞት አለ፣ የዘላለም ሕይወት ደግሞ አለ እና እነዚህን ነገሮች ማየት ያስፈልጋል እና መጽሐፍ ቅዱስ በዚህ ምድር ላይ ላለነው ሕይወት በምንድን ነው የሚነግረን? እኛስ ምን ይዘን ነው የምንሄደው? ጊዜ ይሰጠናል ወይ ነው ወይስ ተዘጋጅተናል ወይ? ተዘጋጅተን የእግዚአብሔርን ጥሪ ሰምተን አክብረን ድምፁን ሰምተን አሁን ብንሄድ መንገዳችን የተዘጋጀ ነው ብለን እንሄድ እንችላለን? ገና ነን አንልም። ለምን? በዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ እንደዚህ ይላል። የእግዚአብሔር ቃል ሁል ጊዜ የሚነግረን የሚያስተምረን ነገሮች አሉ። የሚያስተምረን በምንድን ነው ሲባል ቁጥር 25 ላይ እንደዚህ ይላል። እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙት በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ የሕይወት ትንሣኤ፣ ክፉ ያደረጉ ደግሞ የፍርድ ትንሣኤ ይላል። ስለዚህ የሕይወት ትንሣኤ አለ፣ የፍርድ ትንሣኤ አለ። አሁን እዚህ ጋር ቁጥር 25 ላይ የተናገረው ግን እውነት እውነት እላችኋለሁ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የመጨረሻ ንግግር ነው። እውነት እሱ ስለሆነ ማለት ነው። በዮሐንስ ወንጌል ምዕራፍ 6 ቁጥር
ምዕራፍ 14 ቁጥር 6 ላይ ሲናገር እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚገባ የለም ይልና፣ ስለዚህ እዚህ ላይ ደግሞ ምን ይላል? እውነት እውነት እላቸዋለሁ ሙታኖች የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ሆኗል፣ የሚሰሙት በሕይወት ይኖራሉ ነው የሚለው። ተመልከቱት። ዛሬ ይህን የሕይወት ቃል የሰማ በሕይወት መኖር ይችላል። ሞት አይባልም። ከሞት ወደ ሕይወት ይሸጋገራል እንጂ። ስለዚህ ምንድን ነው ከተባለ መጨረሻ ላይ ግን የሰሙት እነዚህ የሰሙት በስጋው መሞት አይቀሬ ነው። ማንም ሰው በስጋው ያልፋል። ልክ እንደ ወንድማችን በስጋው ሊያልፍ ይችላል። ግን የዘላለም ውስጥ ምንድን ነው ከተባለ ልክ ንስሐ ታጥቦ እድሉን እንደ ወንድማችን ከሰጠ ያን እድል ከሰጠን ያንን የመጣንበትን በዚህ ምድር ላይ ምንም ይዘን እንዳልመጣን ምንም ይዘን ልንሄድ ስለማንችል ይዘነው የምንሄደው አንድ እውነት አለ። በምን ሲባል በወልድ በኢየሱስ ክርስቶስ ማመንና የዘላለም ሕይወት። ለዚህ ነው ሙሴ በምድረ በዳ እንደሰቀለ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ አላከውምና፣ በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን በአንድያ ልጁ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። መቼ ሲባል አሁን ተፈርዶበታል። መቼ ብንለው ቃሉን አሁን የተፈረደበት። ነገር ግን ብርሃን ወደ ዓለም መጥቷልና ሰዎች ግን ስራቸው ክፉ ስለሆነ ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው ይላል። ላልሰማ ዘየአምን በወልድ ቦ ሕይወት ዘላለም፣ በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን በአንድያ ልጁ በእግዚአብሔር ልጅ ስም ባለማመኑ መቼ ሲባል አሁን ተፈርዶበታል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ሲናገር እነሆ በተወደደ ሰዓት ሰማሁህ፣ በመዳንም ቀን ረዳሁህ እነሆ ይላልና እነሆ የመዳን ቀን አሁን ነው። የመዳን ቀን መቼ ነው ሲባል አሁን ነው። መዳን ቅጽበታዊ ነው፣ ሂደት አይደለም። ለመዳን ደግሞ ምንድን ነው የሚያስፈልገው ሲባል በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። እንዲሁ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ ሲናገር ምን ይላል? እንግዲህ አመፀኞች፣ ዝሙተኞች፣ ውሸተኞች፣ መተተኞች፣ ጠንቋዮች፣ አስማተኞች፣ ሟርተኞች፣ ደግሞም ሐሜተኞች፣ ዘፋኞች፣ ደግሞም አልፎ ተርፎ ደግሞ ምን ይላል? ከወንድ ጋር ዝሙትን የሚሰሩ እነዚህ የእግዚአብሔር መንግስት አይወርሱም ይላል። አይወርሱም። መጽሐፍ ቅዱስ ሲናገር አስረግጦ ነው የሚናገረው። ከነዚህም አንዳንዶቹ ከእናንተም አንዳንዶቹ እንደዚህ ነበራችሁ ይላል። የፈለገው ቢሆን እናማን እንችላለን። በፈለገው ነገር በአንዱ ልንሰናከል እንችላለን። የፈለገው ቢሆን በሁሉ ነፃ ልንሆን አንችልም። ነፃ ልንሆን የማንችልበት ነው። ስለዚህ አንዳንዶቻችሁ ከዚህ አንዳንዶቹ እንደዚህ ነበራችሁ ይልና ነገር ግን ይላል በጌታችን በመድኃኒታችን በኢየሱስ ክርስቶስ መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ስለዚህ ምንድን ነው ከተባለ የተወደደን ሰዓት ዛሬ ነው። የመዳን ቀን ምንድን ነው? ዛሬ። በተወደደ ሰዓት ምን ብያለሁ? ሰምቻለሁ። በመዳን ቀን ምን ብያለሁ? ረድቻለሁ። የመዳን መቃመቻ ነው ዛሬ ነው ይላል መጽሐፍ ቅዱስ ሲናገር። ስለዚህ ምንድነው ቁጥር 19 ላይ እና 20 ላይ ሲናገር እዚሁ ምዕራፍ ላይ አንደኛ ቆሮንቶስ ምዕራፍ 6 ላይ እንግዲህ ስጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም ነው የሚለው። ሰው በዋጋ የተገዛ ነው። በማን ሲባል በክርስቶስ ኢየሱስ ሞት ዋጋ ተከፍሎለታል፣ ተገርፎለታል። አንድ ሰው ዋጋው በተከፈለለት ነው። ወንድማችን ስታስታምሙት የነበረው በምንድን ነው ሲባል ከፍላችሁ ነው፣ ተከፍሎ ነው። የትኛውን ቦታ ሲሄድ ተከፍሎለት ነው። ስለተከፈለለት ነው መታከም የቻለው። ስለተከፈለለት ነው ብዙ ነገር እንክብካቤ የተደረገለት። የሚከፈል ባይኖር ነው ማንም ሊከባከቡ አይችልም። ማንም ሊከፍላችሁ። በተከፈለ ህይወት የሚኖር ደግሞ ይሄ ነው። ይሄ ደግሞ የዘላለም ሞት የሚባለው በሰው ልጆች በአዳምና በሔዋን የመጣውን በደል ያን ኃጢአት የሚያስወግድ የእግዚአብሔር ልጅ ተገልጧል። እንዴት ብሎ ሲባል ፍጹም ሰው ሆኖ ከእናታችን ድንግል ማርያም ተወልዶ ስጋ ሆኖ የሰው ልጆችን በደልና ኃጢአት በራሱ ላይ ተሸክሞ የዘላለም ህይወት ሰጥቷቸዋል። ለዚህ ነው ምንድን ነው ከተባለ ሞት በሰው በኩል መጥቷል፣ ህይወትም በሰው በኩል ነው የሆነው። በአዳም በኩል ሞት መጣ፣ በክርስቶስ ሰው በሆነው በክርስቶስ ደግሞ ህይወት አግኝተናል። ለዚህ ነው አንዱ ስለ ሁሉ ሞተ ይላል። ስለዚህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ሲናገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣
እነ ሁሉም አዲስ ሆኗል። በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይላል። እንግዲህ እግዚአብሔር በክርስቶስ ሆኖ ከራሱ ጋር ያስታርቅ ነበርና በደላቸው ምን አይልባቸው አይቆጥርባቸውም ነበር። እንግዲህ ከእግዚአብሔር ጋር ታረቁ ብለን እንለምናቸዋለን። በማን ሆነን ይላል? በክርስቶስ ሆነን። ለዚህ ነው እንግድነት በዚህ ጊዜ ሰማያዊ የሆነውን ነገር ሰምተን ስንሄድ ዘላለም የሚባል አለ። ለምን ሲባል በክርስቶስ ሆነን ከእግዚአብሔር ጋር ታረቁ ብለን እንለምናቸዋለን። እኛ በእርሱ ሆነን ምን ልንሆን እኛ ሲባል የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ስለናንተ ኃጢአት አደረገው ይላል። ስለኛ ኃጢአተኛ ይሆናል፣ ስለኛ በደለኛ ይሆናል፣ ስለኛ መከራችን ይወሰዳል፣ ስለኛ ኃጢአታችን ይወሰዳል። ኃጢአቴ ተወስዶልኛል፣ በደሌ ተወስዶልኛል። በክርስቶስ ኢየሱስ በማመኔ ሰው ሆኖ እኔን ሆኖ የኔን ኃጢአት በመውሰዱ እኔ ከኃጢአት ነፃ ነኝ ብለን ልናምን ያስፈልጋል። ለዚህ ነው ቃሉ እንድናነብ ያስፈልጋል። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ሲናገር እናንተ ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። እናንተ ወገን አልነበራችሁም ነው የሚለን መጽሐፉ። አሁን ግን የእግዚአብሔር ወገን ሆናችኋል። ለምን ሲባል ከተመረጠ ትውልድ ተገኝተናል። ለምን? ዳግመኛ ከእግዚአብሔር ተወልደናል። ዳግመኛ ያልተወለደ ሁሉ ወደ እግዚአብሔር መንግስት ሊገባ አይችልም ነው የሚለው መጽሐፍ ቅዱስ። አያችሁት? ከስጋ የተወለደ ምንድን ነው? ስጋ ነው። ወንድማችን የሞተው እንደ ስጋ ነው እንዳታስቡ። ትንሣኤ የሚባል አለ፣ ይመጣል። በትንሣኤ ሞታን አለ የሚል ነገር ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። ሰው ከሸመገለ በኋላ እንዴት እንደገና ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለው። እውነት እላለሁ። ነይ እዚህ ጋር እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ለምን ሲባል ሰው ዳግመኛ መወለድ አለበት። በምንድን ነው መወለድ ያለበት ሲባል ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከውሃ ማለት ከቃሉ ነው። መንፈስ ማለት በመንፈስ ቅዱስ አማካይነት ነው። ለዚህ ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ሲናገር ምን ይላል? በዚህ በክርስቶስ ዳግመኛ በመወለድ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ይላል። ለምን? በስሙ ለሚያምኑ ሁሉ በኢየሱስ ክርስቶስ ከድንግል ማርያም በመወለዱ ሰው በመሆኑ ስለኔ ኃጢአት ስለኔ በደል ሙቶልኛል፣ መከራ ተቀብሎልኛል። ደግሞ በሶስተኛው ቀን ከሙታን ተነስቷል። ስለኔ ኃጢአት ከሙታን ተነስቷል። ትንሣኤው ለማን ነው ሲባል ለኔ ነው የተነሳልኝ። አሁን በአውቀኝ ተቀምጦልኛል። የዘላለም ሕይወት አለኝ። የኔን ኃጢአት የኔን በደል ተቀጥቷል። ቅጣት ሙታን ነበሩ። እንዲያውም እንደዚህ ይላል ኤፌሶን 2 ቁጥር 1 ላይ ሲናገር እናንተ በምንድን ነበራችሁ? ሙታን ነበራችሁ። በምን ሲባል በበደላችሁ ሙታን ነበራችሁ። ደግሞ ምን የቁጣ ልጆችም ነበራችሁ ይላል። ሙታን ብቻ አልነበርንም፣ የቁጣ ልጆችም ነበር። በየት? በአዳም በኩል በመጣው ኃጢአት የቁጣ ልጆች ሁሉ በአዳም በኩል የመጣውን ኃጢአት ተካፋይ ሆኗል። ማንም ፍጥረት የሆነ ሁሉ የቀረለት የለም። ስለዚህ ስጋ የለበሰ ሁሉ ይላል ሮሜ 8 ላይ ስጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። አሁን ግን ይላል በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። አያቸው። እርሱም ይላል በኢየሱስ ክርስቶስ ቤዛነት በኩል በማመናቸው እንዲያው በጸጋው ይጸድቃሉ። ቅድም አይታችኋል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን እንዲሁ ወዷልና ነው የሚለው። ምንም ከሰው ልጆች የታየ ነገር የለም። ምንም ከኛ ጋር የተገኘ ይሄ አለን የምንለው ነገር የለንም። ከፈለግነ ማየት እንዲያው ማን ነበር ካላችሁ ወደ ሕጉ ከሄዳችሁ እነ ኢሳይያስ በትንቢታቸው ሲናገሩ ምን ጽድቃችን የመርገም ጨርቅ ሆኗል ነው የሚለው። መቼም እንግዲህ ስለ መርገም ጨርቅ እናንተ በጣም እዚህ ሁላችሁም አዋቂዎች ስለሆናችሁ ልነግራችሁ አልችልም። የተጣለ የማይጠቅም ነበራችሁ ነው የሚለው። አሁን ግን በክርስቶስ ይህን ሁሉ አልፈን ምን ሆነ? እንዲሁ ተወደናል። አሁን ደግሞ በክርስቶስ ኢየሱስ በማመናቸው እንዲያው በጸጋው ይጸድቃሉ። በምን ሲባል ጸጋ ማለት ምን ማለት ነው? እንዲሁ በነፃ የሚሰጥ ማለት ነው። ያለምንም መዋጮ ብቻውን የሆነ ብቻ ሊሰጥ የሚችል ማለት ነው እንጂ እነከልየና እነከልየ ያዋጡት መዋጮ አይደለም። ለብቻው አይደለም።
ያንዳንዱ አምኖ ይህ ጸጋ ይሰጠዋል። ጸጋ ማለት ምን ማለት ነው ሲባል ላልቻለ፣ ለደካማ፣ ብርቱ ላልሆነ፣ ላልቻለ፣ በራሱ መጽደቅ ላልቻለ እነ አብርሃምን እነ ይስሐቅን እነ ያዕቆብን ደጋግ አባቶቻችን ያስቀረውን ምንድነው ነፃ ያወጣቸው ሲባል ያ ጸጋ አስቀድሞ ነው። ያ ጸጋ ነው ያዳናቸው። ክርስቶስ አስቀድሞ የተናገረውን ለአብርሃም በዘፍጥረት ምዕራፍ 15 ላይ ምንድነው የሚናገረው? ዘር እንደ ባህር አሸዋ አበዛዋለሁ እያለ ምዕራፍ 12 ጀምሮ ስለ አብርሃም ይናገርና አብርሃምም ይላል ዘፍጥረት ምዕራፍ 15 ላይ አብርሃምም አመነ ጽድቅ ሆኖ ተቆጠረለት ነው የሚለው። ምክንያቱም እምነት ነው ሊያጸድቅ የሚችለው ማለት ነው። ስለዚህ በኤፌሶን 2:8 ላይ ሲናገር እንደዚህ ይላል፣ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። መቼም ስጦታ እምቢ አይባልም። እምቢ የማይባል ጸጋ ነው። እምቢ የማይባል ስጦታ ነው። እምቢ ካልነ በራሳችን ተፍጨጭረን የሆነ ነገር አዋተን እንዲያው የሆነ እንዲህም አድርገን እንዲህ አድርገን እንጸድቃለን እንገባለን የሚባልበት አይደለም። ጸጋው በእምነት አድኗችኋልና ይህ ማለት የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ከሰው አይደለም ማለት ነው። ከሰው ያዋጣው መዋጮ የለም ማለት ነው። እንዲሁ ምን በቃ በነፃ በምን ሲባል በጸጋው በምን እግዚአብሔር በምሕረቱ ከፍሎ ስታነቡት እያነበበ ስትመጡ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ምን አለን? ሕይወት ሰጠን፣ በአባቱ ቀኝ ምን አለን? አስቀመጠን ነው የሚለው። ቦታው የተያዘው ከትንሣኤ ሙታን መነሳቱ ለእኛ ነው። ለዳነ ላመነ የዘላለም ሕይወት ላለው ሰው ነው ከዛ ጋር በአብ ቀኝ የሚቀመጠው። ላላመነ ግን ምን ይልበታል? ይፈረድበታል ነው የሚለው። ስለዚህ ምን እያለ ነው? ይሄ ከስራ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱንና እግዚአብሔር መልካሙን ስራ እንድንሰራ በኢየሱስ ክርስቶስ ተፈጠርን ይላል። መቼም በኢየሱስ ክርስቶስ ያመነ ሰው አዲስ ፍጥረት ነው ያልኳቸው ለዛ ነው። በኢየሱስ ክርስቶስ ያመነ ሰው ምን የለበትም? ፍርድ የለበትም፣ ቁጣ የለበትም፣ በደል የለበትም። ከኃጢአት ከበደል ነፃ ነው። በንስሐ ታጥቦ ልክ እንደ ወንድማችን መግባት የሚችለው ወደ ንስሐ መመለስ ነው። ንስሐ ማለት ምን ማለት ነው ከተባለ ቃሉን አምኖ ስለኔ የተከፈላለ፣ ስለኔ ዋጋ የከፈላለ፣ ስለኔ የተቀጣለ፣ በእኔ ምትክ ይሆናል። አንድ ሰው የሆነ ዕዳ ቢኖርበት ወይም አንድ ነገር መጥቶ በዕዳ የተያዘውን ሰው አንድ ሰው መጥቶ ያንን ዕዳ ሰውየው በተለያየ ነገር ተይዞ እያለ ተጨንቆ እያለ ሀብቱን ንብረቱን አልበቃው ብሎ ሁሉን ነገር ሊያስበቃው ስላልቻለ ሊያሳሰረው ሲል አንድ ሰው መጥቶ ቢከፍልለት ያን ዕዳ ምን ይባላል? ነፃ ነው። ሰውየው ምን አደረገው ነው የሚባለው? ተቤዠው። ያን ባለዕዳ ምንም አይነት ሰውየውን የመያዝም አቅምም የለውም። ለምን ሲባል ዕዳው ስለተከፈለለት። እኛ ባለዕዳዎች ነበር፣ ሙታን ነበር። ክርስቶስ መጣና በእኛ ምትክ ሆኖ ስለኛ ኃጢአት ሞተ፣ ስለኛ በደል ሞተ። ደግሞ ከሙታን ተለይቶ ደግሞ ተነሳለን። ትንሣኤ ሙታን አግኝተናል። ስለዚህ ምንድነው እያልኩ ያለሁት? እኛ ፍጥረቱ ነንና እግዚአብሔር መልካሙን ስራ ለመስራት በኢየሱስ ክርስቶስ ተፈጠርን ነው የሚለው። መቼም በኢየሱስ ክርስቶስ ያመነ ሰው ክፉ ማድረግ አይችልም። መልካም ማድረግ የተራበውን ያበላል፣ የተጠማውን ያጠጣል። መዳን ግን በዚህ ጸጋ ብቻ እንጂ የተዳነው ስለሰጠ፣ ለእኔ ቢጤ ስለሰጠ፣ ለነዳያን ስለሰጠ፣ የሆነ ቤተክርስቲያን ስላሰራን ስለገነባን፣ በሆነ ገንዘባችን አዋተን የምንድነው ግን አይደለም። ይሄ ማለት መልካም መስራት፣ በጎ ማድረግ፣ የተራበውን ማብላት፣ የተጠማውን ማጠጣት፣ የታረዘውን ማልበስ፣ እስረኞችን መጠየቅ፣ በሽተኞችን መጠየቅ፣ የታመሙትን በአልጋ ቁራኛ ያሉትን መጠየቅ፣ መርዳት፣ ይሄ የዳነ ሰው ምልክት ነው። በጸጋ የዳነ ሰው የዳነ የሚያደርገው ነው። ምክንያቱም እሱ በነፃ ያገኘውን ነገር በነፃ እኔ ተከፍሎኛል የመጣው ወይ የሆነ ነገር ብያለሁ የመጣው ምንድን ነው ሲባል ስለዳው ይሄን ላካፍል ግዴታዬ ስለሆነ እና ሁል ጊዜ በጸጋው መዳን ያስፈልጋል። ጸጋው ምንድነው ሲባል ነፃ ስጦታ። በምንድን ነው ከተባለ የዘላለም ሕይወት። ለዚህ ነው በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ሲናገር እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬን በላያቸው ተሸከሙ፣ ቀንበሬ ልዝብ ሸክሜም ቀሊል ነውና ከእኔ ተማሩ፣ እኔ በልቤ ትሑት የዋህ ነኝና ለነፍሳቸው እረፍት ታገኛላችሁ፣ ቀንበሬም ልዝብ ሸክሜም ቀሊል ነውና ይላል። ክብር ለእግዚአብሔር ለአምላካችን ይሁን። አያችሁት? ሰው ይቻልም ላዛለው፣ ሁኔታ ላደከመው፣ ኃጢአት ለከበደበት፣ እንዲሁ ምንም ዓለሙ ራሱ ለከበደበት፣ ኑሮ እንኳን ለከበደበት፣ የዚህ ዓለም ገዢ ወይም ደግሞ የዚህ የምንኖርባት ምድር ላስቸገረው ለተጨነቀበት ሰው ኑ ወደ እኔ ያስተምራችኋለሁ ነው የሚለው። አለ የተሰጣ የአብ ተስፋ የተሰጠው መንፈስ ቅዱስ አለ።
አሁን በጳራቅሊጦስ በ10ኛው ቀን አሁን በዓለ ሃምሳ ሲከበር የሚከበረው መንፈስ ቅዱስ ወርዷል፣ በእኛ ውስጥ አለ። ለሚያምን ሁሉ ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የተባለው ልክ በኢየሱስ ክርስቶስ ለሚያምኑ ሁሉ መንፈስ ቅዱስ አላቸው። ለምን? አብሯቸው የሚመራ አብሯቸው የሚያሳድር የሚመራቸው ከኃጢአትና ከበደል ሲመጡ እንኳን የሚያነጻቸው በማን ሲባል በኢየሱስ ክርስቶስ ደም። ለዚህ ነው በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ጀምሮ ሲናገር እንደዚህ ይላል፣ ስለ ሕይወት ቃል ከመጀመሪያ የነበረው የሰማነውን ዓይኖቻችን ያዩትን እጆቻችን የዳሰሱትን አይተንማል እንመሰክርማለን። ሕይወትም ተገለጠ፣ አይተንማል እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን ይላል። እናንተም ይላል ህብረታችሁ ከአባት ጋር ደግሞ ከልጁ ጋር ከኢየሱስ ክርስቶስ ጋር ነው ይላል። ህብረት የሚያደርገን የአብ የወልድ የመንፈስ ቅዱስ ህብረት የሚኖረው ምንድን ነው ሲባል የሰማነውን ስለኛ የሞተውን ደግሞ ከሙታን ተለይቶ የተነሳውን እሱን ስናምን ምን አለን? ከአብ ከወልድ ከመንፈስ ቅዱስ ጋር ህብረት አለን። ህብረታችንም ካለ ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። እንግዲህ በብርሃን ያለን ይህንን እንመሰክራለን። የምንጽፍላችሁ መልእክት እግዚአብሔር ብርሃን ነው የሚል ነው። ብርሃን ነው። ነገር ግን በብርሃን እያለ በጨለማ ቢመላለስ እሱ ውሸተኛ ነው። ያላመነ ሰው ሁልጊዜ በጨለማ ነው የሚመላለስ። እምነት የሌለው ሰው ሁልጊዜ በጨለማ ይመላለሳል። ቃሉ የሌለው ሰው በጨለማ ይመላለሳል። ለዚህ ነው በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 18 ላይ ሲናገር እንደዚህ ይላል፣ የሚወደው ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ መኖሪያ እናደርጋለን ያለ። የሚወደው ቢኖር ቃሌን ይጠብቃል ነው። ቃሉን የሚጠብቅ በቃሉ የሚታመን በቃሉ የታነጸ በምንድን ነው ሲባል ቤቱን በዓለት ላይ እንደሰራ። ቃል የሌለው የእግዚአብሔር ቃል የሌለው የሞተለትን ጌታ ሳያውቅ እንዲሁ በቃ በራሴ አንድም እንዲያም እንዲህም ብዬ እገባለሁ ብሎ ለሚል ግን ዋጋ ያስከፍላል። እሱ ዋጋ አለው፣ ዋጋ ያስከፍላል። ምክንያቱም ይሄ ከቅድስና ጋር ከምን ጋር የሚሄድ ሳይሆን የጸጋው ጉልበት፣ የጸጋው ኃይል፣ የጸጋው ባለጸግነት በዚህ አይነት መልኩ ይረዳናል ማለት ነው። እና ሁል ጊዜ ማሰብና መረዳት ያለብን ሸክሙ ለከበደበት የሚያቀል የሚያስተምር ቀንበሩ ልዝብ የሆነ ሸክሙ ቀሊል የሆነ ደግሞ ነፍስን ርፍ የሚያደርጋት እሰይ አርፍ ያለው ማለት የሚችለው ይህን ቃል ሲኖረው ዳግመኛ ሲወለድ ነው። ሲናገር ምን ይላል? እንደው ዝቅ ብሎ ዮሐንስ ወንጌል ምዕራፍ 3 ላይ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው። ስለዚህ ምንድን ነው እያለ ነው? ከስጋ የተወለደ ይኸው እንደ ስጋ ሞተ ቀበር ነው፣ ግን እንደ መንፈስ ደግሞ ይነሳል፣ ይመጣል፣ ዳግመኛ ይመጣል። እንዲያውም በአንደኛ ተሰሎንቄ ምዕራፍ 3 ቁጥር 14 ላይ ሲናገር እንደዚህ ይላል፣ እኛ በአየር ላይ ያሉትን አንድ ነገር ተስፋ ነግራችኋለሁ፣ ስለሞቱት ሰዎች እናንተ አትጨነቁ፣ በመጨረሻው ሰዓት የሞቱትን አንቀድምም። ምን ይላሉ? በትእዛዝ በመላእክት ልሳን ታጅቦ በክብር ይመጣል። ያን ጊዜ እኛ ምን ሕያዋን የሆነው ሰዎች ሁሉ ምን እንላለን? እንዲሁ እንዳለ እንለወጣለን። ምን ልናደርግ ሲባል ይህን የሚሞተውን ይሄ የሚያስበውን ይሄ የሚጨነቀውን ይሄ ምድራዊ የሆነውን ይህን የሆነው ስጋው ማንነታችን ተለውጦ በአየር ላይ እንነጠቃለን። ከማን ጋር? ከክርስቶስ ጋር ለዘላለም እንኖራለን የሚለው በክብር ለዘላለም እንኖራለን የሚለው። ስለዚህ ምንድነው እያልኩ ያለሁት? የተቀበልነው ስጋችን እንኳን ከእግዚአብሔር የተቀበልነው ነው። ደግሞም የመንፈስ ቅዱስ ቤተ መቅደስ ነው። በዋጋ ደግሞ ተገዝተናል። በዋጋ የተገዛ ደግሞ ራሳቸው የእናንተ አይደላችሁም፣ ስለዚህ በስጋቸው እግዚአብሔርን አክብሩ እያለ ይህ ስጋ የተሰጠው እንዲሁ መብላት፣ መጠጣት፣ መተኛት፣ መነሳት ብቻ አይደለም። እግዚአብሔርም ሊያከብርበት፣ መልካም ልናደርግበት፣ ስሙን ልንቀድስ፣ ክብሩን ልንወርስ ነው የተጠራ ነው። ጥሪያችን ይሄ ነው መሆን ያለበት። ስለዚህ ባዷችን የመጣነውን ባዷችን ስንሄድ ባዶ እንዳንሆን ያስፈልጋል። ምንም ይዘነው ካልመጣን ደግሞ ይዘነው የምንሄድ ምን ያስፈልጋል ማለት ቃል ያስፈልገናል። ዳግመኛ መወለድ ያስፈልጋል። ስለዚህ ነው በሮሜ 8 ቁጥር 1 ላይ ሲናገር አሁን በኢየሱስ ክርስቶስ ያሉት ኩነኔ የለባቸውም ይላል። ኩነኔ የለባቸውም፣ ከኩነኔ ነፃ ናቸው፣ ከፍርድ ነፃ ናቸው። ስለዚህ በአንደኛ ዮሐንስ መልእክት ምዕራፍ 5 ላይ ሲናገር እንደዚህ ይላል፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ በሚያምን ሁሉ ከእግዚአብሔር ተወልዷል። ከእግዚአብሔር የተወለደ ሁሉ ደግሞ ዓለምን ያሸንፋል። ዓለምን የሚያሸንፈው ምንድን ነው ይላል? እምነታችን ነው ይላል። ስለዚህ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር ልጅ የማያምን ግን በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል አንደኛ ዮሐንስ መልእክት ምዕራፍ 5 ላይ።
ያችሁ። ስለዚህ የእግዚአብሔር ልጅ ያለው ወልድ ያለው በነፍሱ ነው ምስክር ያለው። ምስክር አለው። ምስክር የሚሆነው ከዛ ከሰማይ ምስክር የሚሆነው እሱ ነው። በእኔ ያመነ ነው ተከፍሎለታል። የተከፈለለት የትም ቦታ ይሄዳል። ታውቃላችሁ፣ አንድ ቦታ ከፍለን ስንሄድ አድሬሳችን አውቀን ነው የምንሄድበትን አንሳሳትም። እዚህ ቦታ እስከዚህ ቦታ ብለን ነው ከፍለን የምንሄደው። ባልተከፈለበት መሄድ አንችልም። ስለተከፈለልን ከዛ ጋር የተከፈለልን ነገር አመስግነን ግን ስለኔ ኃጢአትና ስለኔ በደል ሞቶልኛል ተከፍሎልኛል ብለን ባመንበት ነገር ግን መሄድ እንችላለን። ለምን? በነፍሱ ምስክር አለው። በእግዚአብሔር ልጅ የማያምንሳ በነፍሱ ምስክር የለው። ለዚህ ነው በዮሐንስ ወንጌል ምዕራፍ 3 ቁጥር 38 ላይ ሲናገር ከእግዚአብሔር የተላከ የእግዚአብሔርን ቃል ይናገራል፣ እግዚአብሔር መንፈሱን ሰፍሮ አይሰጥምና አባት ልጁን ይወዳል እና አባት ልጁን ይወዳል ሁሉንም በእጁ ሰጥቶታል ይላል። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ይኖራል እንጂ ሕይወትን አያይም ይላል። አያችሁት? የት አዳምን በተቆጣበት አይነት ልጁ ያለው ነው ሕይወት ያለው። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ ይኖርበታል እንጂ ሕይወትን አያይም። ሕይወትን ለማግኘት ምንድነው ሲባል በልጁ ማመን ነው። በልጁ ማመን ያስፈልጋል ማለት ነው። ለዚህ ነው በዚሁ በጴጥሮስ መልእክት ላይ ሲናገር እርሱ ኃጢአት አላደረገም፣ በአፉ ተንኮል አልተገኘበት፣ ሲሰዱት መልሶ አልተሳደበም። በጽድቅ የሚፈርደው እርሱ ራሱ ኃጢአታችንን ተሸክሞ በእንጨት መስቀል ላይ ተሰቀለ ይላል። ለምን ሲባል ለኃጢአት ሞተን ለጽድቅ እንድንኖር። የኃጢአት መሞቻው ምንድነው ሲባል በኢየሱስ ክርስቶስ ስናምን ኃጢአት ይገደላል፣ ኃጢአት ይሞታል፣ ኃጢአት አይኖርብንም። ስለዚህ ለምን እንደምንኖር ሲባል በጽድቅ እንኖራለን ማለት ነው። በጽድቅ ማለት ምን ማለት ነው ከተባለ በጸጋው ድናቸዋልና ነው። በጸጋ የዳነ ሰው በምን እንደሚኖረው በጽድቅ ነው የሚኖረው። ስለዚህ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይላል። እረኛ እንደሌላቸው በጎች ተቅበዘበዙ ነበርና፣ ተቅበዝባዦች ነበር፣ ሙታን ነበር፣ የቁጣ ልጆች ነበር። አሁን ግን አለ ወደ ነፍሳቸው እረኛና ጠባቂ ተመልሳችኋል ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። እግዚአብሔር ይመስገን። አያችሁ፣ ሰው በህይወታችን ልንኖርበትና ደስተኛ ሆነን ልንኖርበት የሚያስፈልገን ይሄ ነው፣ የሚያጽናናን ይሄ ነው። መቼም ይሄን እድል የምታገኙት አይመስለኝም። ይህ እድል ዛሬ ነው። ለእናንተም ዛሬ እድል ነው የተሰጣችሁ። ለምን ቢባል ተከፍሎላችኋል ነው። ኢየሱስ ክርስቶስ ከሙታን ተነስቶላችኋል ነው። በቤተ ክርስቲያናችን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም ይላል። ሁል ጊዜ አሁን እስከ ባለ 50 የሚባለው ይሄ ነው። ምክንያቱም ክርስቶስ ከሙታን ተለይቶ ተነስቷል። በኃይልና በስልጣን ተነስቷል። ዲያብሎስ ታስሯል። ደግሞስ አዳም የሆነ በክርስቶስ ያመነ ሁሉ ደግሞ ነፃ ወጥቷል። አግዓዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም፣ ለዓለም ሁሉ ሰላም ሆኖለታል። ይህን ሰላም ሳያምን ግን በዚህ ሳርፍ ግን አለመታደል የሆነና የሆነ ነገር ይዘው ነገ ንስሐ እገባለሁ ነገ እመለሳለሁ ቃሉ የሚለው ይሄ ነው። ዛሬ ነው የሚለው ስለኛ። ስለዚህ በስጋዊ በገቢር ኃጢአት ስለሚሰራ ኃጢአት አይደለም ማሰብ ያለባችሁ። ዘላለም የሚባል አለ። ዘላለም ሕይወት እንዳለ ዘላለም ጥፋት አለ። ዘላለም ሞት እንዳለ ሁሉ ደግሞ ከሞት በኋላ ሕይወት አለ። ይሄ የስጋ ሞት እኮ ማንም በምንም ምክንያት የሚያልፍ ነው። ይሄ የምንኖርባት ምድር ኮንትራት ናት። ኮንትራቷን እንዴት አድርገን እንለፋት ነው የምናልፋ ምንድነው ሲባል በዚህ ቃል መተማመን ነው። ስለዚህ ተስፋ እንደሌላቸው ልጆች አይደለንም። ክርስቲያኖች የዘላለም ሕይወት ያለን በዘላለም ሕይወት የምንኖር ይህችን ኮንትራት መቼ እንደምንነሳ ነው አለማወቃችን እንጂ መቼም ሞት እንዳለ ሁላችን እናውቀዋለን። ግን አውቀነው ሲሄድ አድሬስ መያዝ ያስፈልገናል፣ ዋስትና ያስፈልገናል። የተከፈለልንን ዋጋ ልናውቀው ይገባል። ሰው በተከፈለለት ነው ሊገባ የሚችለው። ሰው ሁሉ ሙታን ነበር ከተባለ በቃ አለ። ሁሉም ሽተዋል፣ በድለዋል፣ የእግዚአብሔር ክብርን ጎድሏቸዋል፣ አንድስ እንኳ ጻድቅ የለም ከተባለ በቃ አለቀ፣ ጻድቅ የለም። እናሳ ሲባል በክርስቶስ ኢየሱስ ቤዛነት በኩል
በጸጋው ይጸድቃሉ በማመናቸው በምን በኢየሱስ ክርስቶስ በማመናቸው ይጸድቃሉ እንጂ የተባልነው። ስለዚህ ሰው እንደዚህ አይነት መልኩ ሊድን የሚገባው ልንኖርበት የሚገባው ይሄ ነው። መኖርም ያለብን ደግሞ በዚህ አይነት መልኩ ስለሆነ ነው። እግዚአብሔር ይመስገን። እችን ብዬ የእግዚአብሔርን ቃልችን ካካፈልኳቸው አንጻር እግዚአብሔር ይመስገን። እዚህ ላይ አንድ ቃል ላካፍላቸውና እግዚአብሔር ይመስገን ጨርሳለሁ። ክብር ለእግዚአብሔር ይሁን። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ ደግሞ በክርስቶስ ሕያዋን ይሆናሉና ይላል። ክብር ለእግዚአብሔር ይሁን። አያችሁ፣ ላንቀላፋ ነው ወንድማችን፣ አንቀላፋ ነው። ሞት አይባልም ወዳጆች፣ ሞት አይደለም። ክርስቲያን ሞት አይባልም፣ አንቀላፋ ነው። አረፈ፣ ረፍት ሆነለት፣ በቃ ወደ አምላኩ ሄደ ነው የሚባለው። ሞተ የሚባለው የእግዚአብሔር ቃል ሳይኖርበት የተከፈለለት ዋጋ ሳያውቀው እንዲያው ዝም ብሎ እንዲያው አንዳንዱ ሳንታቸው ታውቁ አንዳንዱ አይ ባላውቅ ይሻላል ይላል። አረ አውቆ ጋነ መግባት ይሻላል ወዳጅ። እንዲሳውቀው ሰው እንዲሳውቀ እንዲጋነ ይገባል። አውቆ ነው መቼም አውቆ ምንም ነገር የለም። እንደምታውቁታይ በዚህ ምድር ላይ ያለው ህግ እንኳን ሳላውቅ ነው በጥፍ የመጣሁት ብላችሁ ብትሉት ህጉ ይይዛል፣ ያስራል። አላውቅም ብሎ አይሰራም ህግ ጋር ሲቀር። ይሄ ደግሞ የሰማይ መንግስት ደግሞ ማለፍ ያለው ፓስፖርት አለው፣ መታወቂያ አለው። መታወቂያው ምንድን ነው ሲባል የኢየሱስ ክርስቶስ ደም ነው። ቅድም አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ያነበብኩላችሁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ሐሰተኛ እንሆናለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ይላል። እያችሁት የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የፈሰሰው ደም ዝም ብሎ አይደለም የፈሰሰው። ስለዚህ አሁን ደግሞ ምን እያልን ነው ያለው? ላንቀላፉት አትጨነቁ፣ አትረበሹ። ይልቁንስ በህይወት ላሉቱ ወደ እግዚአብሔር መንግስት ሳይገቡ ጥሪው ሳይደርሳቸው የምስራቹ ቃል ሳይደርስላቸው ይህን የምስራች ቃል ሳያገኙ እንዳይሄዱ ጠብቋቸው ነው፣ ተናገሩ ነው፣ መስክሩ ነው። መስካሪ እዚህ ጋር ቆሞ ነው የሚናገር። ቅድም ጠቅስቻላችኋለሁ። ከእግዚአብሔር የተላከ የእግዚአብሔርን ቃል ይናገራል ነው የሚለው። በሁለተኛ ዮሐንስ መልእክት ምዕራፍ 9 ቁጥር 9 ላይ ሲናገር እንደዚህ ይላል፣ ማንም ወደ እናንተ ቤት ቢመጣ ይህንን የክርስቶስን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም በሚለው ሰው በክፉ ስራው ይካፈላልና ይላል። ምን የክርስቶስን ትምህርት ባያመጣ። የክርስቶስ ትምህርት ምንድነው ሲባል የምስራች። ምን ክርስቶስ ሞቶላችኋል፣ የዘላለም ሕይወት አግኝታችኋል፣ ደስ ይበላችሁ። በዚህ ሕይወት አግኝታችኋል ወይ? ሙቶልኛል፣ ስለኔ ኃጢአት ተቀጥቅጧል፣ ተገርፏል፣ ቆስሏል፣ ደግሞም ከሙታን ተለይቶ ተነስቷል። በውርደቱ ውርደት ቀርቶልኛል፣ ክብር ሆኖልኛል። በሞቱ ሕይወት አግኝቻለሁ፣ በመገረፉ ቁስል ተፈውሻለሁ ብለን አምነናል ወይ ነው ዋናው። ይህ ቁስል በስጋችን በነፍሳችን ይጠቅመናል። አያችሁ፣ ንስሐ ማለት ለነፍስ ረፍት ነው፣ በመንፈሳችን ደግሞ የዘላለም ሕይወት ነው። ይሄ ነው ረፍት ማለት። ማረፍ ማለት በዚህ ማረፍ ነው። ረፍት የሚባለው በዚህ ቃል ሲያርፍ ብቻ ነው። ስለዚህ ምንድን ነው እያለ አሁን ግን በክርስቶስ ላንቀላፉት በኩራት ሆኖ ተነስቷል። ይኸውላችሁ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና፣ በሰው በኩል ሞት ሆነ፣ መነሳት ደግሞ በክርስቶስ ኢየሱስ ሆነ። ለዚህ ነው በክርስቶስ ኢየሱስ ያሉት ኩነኔ የለባቸውም የተባለው። በክርስቶስ ኢየሱስ ያሉት እነዚህ ያንቀላፉት ይነሳሉ፣ ትንሣኤ ሙታን አላቸው። ስለዚህ በክርስቶስ በኩል ሁሉ በአዳም እንደሚሞቱ እንዲሁ ደግሞ በክርስቶስ ደግሞ ሕያዋን ይሆናሉና፣ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት በኋላ ወደ መምጣቱ ለክርስቶስ የሆኑቱ በኋላ ደግሞ መንግስቱ ለእግዚአብሔር ይሆናል ይላል። የእግዚአብሔር ይሆናል። ይሄ ነው የሚሆነው። ምክንያቱም እያንዳንዱ በተራው ግን ይሆናል። እያንዳንዳቸው በተራ ነው የምንሄደው። በተራ ስንሄድ ግን አንቀላፍተን የምንቀር ሰዎች አይደለንም። ከእንቅልፍ የምንቀሰቀስበት ሰዓት አለ። በቅድም በአንደኛ ተሰሎንቄ 4 ቁጥር 13 ላይ የነገርኳችሁ ይሄ ይመጣል። ኢየሱስ ክርስቶስ ይመጣል። ዘመኑ አልቋል ወገኖች፣ አሁን እያለቀ ነው። ተጣቧል። ጉዳዩ ከብዷል። እየጨለመ ነው። ጨለማው እያስቸገረ ነው እና ስለዚህ እንደዚህ ይላል ቁጥር 42 ላይ ይሄዳል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 15 ቁጥር 42 ላይ የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል ይላል።
ፍጥረታዊ አካል ይሞታል፣ መንፈሳዊ አካል ይነሳል። የሚበሰብሰው የማይበሰብሰውን አይለብስም፣ የሚበሰብሰው የማይበሰብሰውን አይለብስም ይላል። ስለዚህ እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ግን ሕይወትን የሚሰጥ መንፈስም፣ ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ እንጂ መንፈሳዊ መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ፣ ሁለተኛው ሰው ከሰማይ ነው። መሬታዊ እንደሆነ መሬታዊ የሆኑት ደግሞ እንዲሁ ናቸውና፣ ሰማያዊ እንደሆነ የሰማያዊ የሆነ እንደሆነ እንዲሁ ናቸውና፣ የዚያንም የመሬታዊን መልክ እንደለበስን የሰማያዊን መልክ እንለብሳለን። ነገር ግን ወንድሞች ይህን እላለሁ፣ ሥጋና ደም የእግዚአብሔር መንግሥት አይወርሱም ይላል። ተመልከቱት። ከዚህ ጋር በስጋ የምንሞተው ኦ አዳም መሬት አንተ ወትገብ ውስተ መሬት ይላል የሰኞ ውዳሴ ማርያም የምትባለው የቁጥር 1 ላይ ያለችው። ስለዚህ አዳም ሆይ አፈርነና ወደ አፈር ትመለሳለህ ነው የሚለው። ይህ የሚሞተው የማይበሰብሰው ሊለብስ ነው። ይህ የሚሞተው የማይሞተውን ይዞ ይነሳል። የመጀመሪያው አዳም ሕያው ነፍስ ሆነ ተባለ። ሁለተኛው አዳም ግን አለ ሕይወትን የሚሰጥ ነው። ሕይወት ያገኘነው በክርስቶስ በኩል ነው። በዛ በአዳም በኩል ሞት መጣብን። በኢየሱስ ክርስቶስ በማመናችን ደግሞ ትንሣኤ ሙታን ሆነልን፣ ሕይወት አገኘን፣ የዘላለም ሕይወት አግኝተናል ማለት ነው። ከዚህ ላይ ምን ይላል? የሚበሰብሰውም የማይበሰብሰውን አይወርስም። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። አያችሁት? ምናልባት ወንድማችን እንኳን የምንቀድም ሰዎች አይደለም። አሁን ክርስቶስ ቢመጣ እሱ ነው የሚቀድመን፣ እሱ ነው የሚመጣው። ማወቅ ያለባቸው ይሄ ነው። በክርስቶስ አምነው የሞቱ አንድ ምስጢር እነግራቸዋለሁ አለ። እንግዲህ ያንቀላፉት ምን እናለም አንቀድማቸው፣ ያንቀላፉት ነው ቀድሞ የሚመጡት። ከዛ አለ እኛ ወዲያውኑ በቅጽበት ልክ መንፈሳዊ አካል እንይዛለን። እዚሁ እንዳለ እያንዳንዳችን እዚሁ ያለው ክርስቶስን የመሰልነው እሱን መስለን እንነሳለን ነው እያለ ያለው። ስለዚህ አለ እንለወጣለን፣ መለከት ይነፋል፣ ሙታንም የማይበሰብሱ ሆነው ይነሳሉ። ማን? አሁን የሞተው ወንድማችን፣ አሁን ያንቀላፈው ወንድማችን ምኑ ነው? የማይበሰብስ ሆነው ይነሳል። ምኑ? ሰማያዊን አካል። የቱን? የክርስቶስን አካል መስሎ። ኢየሱስ ክርስቶስ ታውቃላችሁ በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ሲናገር ደጆች ተዘግተው ሳሉ ነው የሚለው አይደል? ኢየሱስ መጣ፣ ሰላም ለእናንተ ይሁን አላቸው። ልክ ኢየሱስ ክርስቶስን አካል ትንሣኤውን አካል መስለን ነው የምንነሳው ማለት ነው። ስለዚህ ሲመጣ ወንድማችን ሲመጣ ማን ሆኖ ነው? የክርስቶስን አካል መስሎ ነው የሚመጣው። የትንሣኤው ኃይል ስለሆነ ኢየሱስ ክርስቶስ ከሙታን የተነሳው ምንድን ነው ሲባል ለክርስቲያኖች ይህን መስለን እንድንኖር ነው። ክርስቶስን መስለን እንድንኖር ነው። ክርስቶስን ለብሳችሁታል ነው የሚለን። ክርስቶስን የለበሰ ሁሉ ክርስቶስን መስሎ ነው የሚነሳው። ስለዚህ እንደዚህ ይላል፣ ይህም የሚበሰብሰው የማይበሰብሰው ሊለብስ፣ ይህም የሚሞተው የማይሞተው ሊለብስ ይገባዋልና። ዳሩ ግን ይህ የሚበሰብሰው የማይበሰብሰው ሊለብስ፣ ይህም የሚሞተው የማይሞተው ሊለብስ፣ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማልና። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳት ነው የሚሰጠን። ለእግዚአብሔር ምስጋና ይሁን ይላል። ክብር ለእግዚአብሔር ይሁን። ተመልከቱት፣ ሞት ተገድሏል። ሞት ራሱ ይፈረድበታል። ሞት ራሱ ወደ እሳት ባህር ይጣላል። ሲኦል ራሱ ወደ እሳት ባህር ፍርደኛ ነው። ከዚህ ፍርድ ለማምለጥ ነው፣ ከሲኦል ለመዳን፣ ከሞት ለመዳን፣ ከዚህኛው ዘላለማዊ ሞት ለመዳን ይሄ ነው። በማን ድል ተነስቷል? በማን? በክርስቶስ ኢየሱስ በኩል። ስለዚህ በእኔ ላይ ኃጢአት አይሰራም፣ በእኔ ላይ በደል አይሰራም፣ የዘላለም ሕይወት አለኝ ሲል አንድ ሰው በዚህ አይነት መልኩ ነው የሚኖረው። እንግዲህ በሮሜ 8 ቁጥር 26 ላይ ሲናገር እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የልጁን መልክ እንዲመስሉ ወስኗልና። የወሰናቸው ምን ያደረጋቸው ይላል? ጠራቸው። የጠራቸው ምን ያደረጋቸው ይላል? አጸደቃቸው። ያጸደቃቸው ምን ያደረጋቸው ይላል? አከበራቸው። ስለዚህ ለእግዚአብሔር ምስጋና ይሁን። አያችሁት? ተጠርተን ነው። ምንድን ነው የተደረጋችሁ ሲባል ልክ የልጁን መልክ እንድንመስል አስቀድመን ተጠርተናል። የተጠራ ነው ደግሞ ምንድን ነው ሲባል ጸድቀናል፣ አክብሮናል። ስለዚህ ነገር ምን ያለ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለው። አያችሁ፣ ከእግዚአብሔር ጋር ስትሆኑ ተቃዋሚ የላችሁ። ከእግዚአብሔር ጋር ስትሆኑ ሞት አያስፈራራችሁ። በዚህ ምድር ላይ ሞት ልፈራው አልችልም። ኦልሬዲ ሞት ተገድሎልኛል። በክርስቶስ ኢየሱስ በኩል በማመኔ የዘላለም ሕይወት አግኝቻለሁ ብለን የምንኖርበት ህይወት ነው ማለት። ኑሮ ማለት ይሄ ነው። ህይወት ማለት ይሄ ነው። በጣም ቀላል ነው። ክርስትናኛ ከባድ አይደለም። ክርስትና በጣም ቀላል ነው። ክርስትና ምንድነው ከባድ ሲባል የምትከፍሉት ክፍያ የለም።
ኦሬዲ ተከፍሏል። ሰዎች ምናልባት አቀሉ ቀሎባችሁ እንዳይሆን የተከፈለው ዋጋ ቀላል እንዳይመስላችሁ። በነ ጲላጦስ በኩል የተከፈለውን ዋጋ አይታችሁታል። እንዴት እንደተዋረደ፣ እንዴት ያለ ዝቅ እንዳለ፣ እንዴት ምን አይነት ውርደት እንደገጠመው። ለዚህ ነው በፊልጵስ 2:6 ላይ ሲናገር እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደመቀማት አልቆጠረውም፣ የባሪያን መልክ ይዞ ራሱን አዋረደ፣ በሰው ምሳሌ ተገኝቶ ራሱን ባዶ አደረገ ይላል። ለዛውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። በዚህ ነገር አለ እግዚአብሔር ያለ ልክ ከፍ አደረገው። ተመልከቱት፣ ያለ ልክ ዝቅ ያለው ያለ ልክ ከፍ አደረገው። ያለ ልክ ነው ከፍ ያደረገው። ያለ ልክ የተዋረደውን ያለ ልክ አክብሮታል። ያለ ልክ ዝቅ ያለውን ያለ ልክ ደግሞ አልቆ ከፍ አድርጎታል። ስለዚህ አለ ከስሞች ሁሉ በላይ ያለውን ስም ሰጠው። እርሱም አለ በሰማይና በምድር ከምድር በታች ያሉት ሁሉ ለኢየሱስ ክርስቶስ ይንበረከኩ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል መጽሐፍ ቅዱስ ሲናገር። ክብር ለእግዚአብሔር ለአምላካችን ይሁን። አያችሁት? ይህን ያክል የወረደውን ጌታ አምነን ይሄን ያክል ተዋርዶልኛል፣ ስለኔ መከራ ተቀብሎልኛል ብለን ስናምን የዘላለም ሕይወት አለን። ምንድን ነው ካላችሁ ተከፍሏል ማለት ነው። እኛ ከፍለናል። እኛ ያዋጣነው መዋጮ የለም ማለት ነው። ስለዚህ ይህንን ነው እኛ መክፈል ስላልቻልን ነው ልጁ የመጣው። እኛ መክፈል ስላልቻልን ነው። መወለድ ማለት እኮ ቀላል አይደለም። በጠባብ ደረት በአጭር ቁመት ከድንግል ማርያም ሰው መሆን ቀላል አይደለም። ለዚህ ነው ብዙ ሰዎችም ይከብዳቸው፣ ብዙ ሰዎችም ይጨንቃቸው። ለዚህ ነው እንዴት መለኮት ይወለዳል፣ እንዴት እግዚአብሔር ይወለዳል፣ እንዴት እግዚአብሔር ይሆናል ብለው የሚጨንቃቸው። ለዚህ ነው የሚቸገሩበት። የተቸገሩበት አንዱ ለሱ ነው። እኛም ራሱ እንኳን የሚገርመን እሱ ነው፣ የሚደንቀው እሱ ነው። አያችሁ እግዚአብሔር ከምንድን ነው ያለው? ከትልቅ ፍቅሩ የተነሳ የእግዚአብሔር ፍቅር ይሄን አድርጓል። የእግዚአብሔር ቅናት ይሄን አድርጓል። ሰው ሊገባ አልቻለም። ሰው ሊጸድቅ አልቻለም። ሰው ሊገባ አልቻለም። ሰው በስራው ሊድን አልቻለም። እነ አብርሃምን ያላስገባ፣ እነ ይስሐቅን ያላስገባ፣ እነ ያዕቆብን ያላስገባ፣ እነ ኢሳያስን ያላስገባ ምንም ዘጋው፣ ዝግ ነው። ስለዚህ ሰውና እግዚአብሔር ተጣልተዋል። ስለዚህ የሰው ልጅ መጥቶ ግን የእኛን ዋጋ የእኛን ዕዳ ከፈለልን። ለዚህ ነው በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ገላትያ 3:16 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል ይልና ኢየሱስ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ነው የሚለው። ለዚህ ነው በክርስቶስ ኢየሱስ ላሉት አሁን ኮነኔ የለባቸውም የተባልነው። ይሄ ነው ነፃ ያደረገን እና የተከፈለላችሁ አይቅለልባችሁ። የተከፈለው ሰማይ ነው የከፈለው። ከሰማይ የመጣ ነው የከፈለው። ከመወለድ በላይ መዋረድ የለም። ከመምጣት በላይ መዋረድ የለም። በነ ሄሮድስ ፊት የተፋበት ነው። በጲላጦስ ፊት የተናቀ ነው። ፍርድ ኃጢአት ሳይጎርበት እንደ ኃጢአተኛ የተቆጠረ ነው። ለዚህ ነው እርሱ በእኛ ሆነን እኛ በእርሱ ሆነን ኃጢአት ያላወቀው ስለኛ ኃጢአት ያደረገው ምን ሊሆን እኛን የእግዚአብሔር ጽድቅ እንድንሆን ሰዎች ሁሉ እንዲገቡ። የሚገቡት ግን በዚህ ነው የሚገቡ። ስለተከፈለላቸው ዋጋ ቦታ ሲሰጡት ነው። አውቃችኋል? እናንተ ውድ ዕቃ ሰጥታችሁ ምን አይነት በጣም የከበረ ዕቃ ለአንድ ሰው እንዲሁ ምንም አስባችሁ እንዲወድጀዋለሁ ወይ እንዲወድጃታለሁ ብላችሁ ሰጥታችሁ ለዛ ለሰጣችሁት ዕቃ የሆነ ነገር እውቅና ሳይሰጠው ሲቀር ሰው የሆነ ነገር ቢያቀልባችሁ ምን የሚመስላችሁ? አውቃችሁታል? የሆነ ቅራቅንቦ እንኳን ሰጥተን የሆነ የከበረ ዕቃ እንኳን ብለን ለእኛ የሚመጥን ክብር ለእሱ ይመጥናላችሁ ለሰጣችሁት እንኳን ቢያቀልባችሁ ምን አይነት ታስቡታላችሁ? ምን አይነት እንደሚሰማችሁ ተመልከቱ። እግዚአብሔር አንድ ልጁን ያለው አንድ ነው። ሰው አንድ ሰጥቶ ያውቅ። ሰው አንድ ሰጥቶ ያውቅ። ሰው ቢሰጥ ከትርፉ ነው። ሰው ቢሰጥ ካለው ነው። ሰው ቢሰጥ ወይም ከጉድለቱ ሊሰጥ ይችላል። እግዚአብሔር ግን አንድ ልጁን ነው የሰጠው። እግዚአብሔር አንድ ልጅ እስኪሰጥ ዓለሙን እንዲወዷል ነው የተባለው። ለዚህ ነው አንዱን ነው የሰጠ። አንዱን ከሰጠ ደግሞ በአንዱ አምነን የዘላለም ሕይወት ማግኘት ነው። አንዱ ስለ ሁሉ ከሞተ በእርሱ በሞተውና በተነሳው በእሱ ሕይወት ማግኘት ነውና እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ የወንድማችን ነፍስ ትረፍ። የዚህ ደግሞ ቤተሰቡ ደግሞ ይሄ በጣም በተለያዩ የመጣችሁ እናቶች፣ አባቶች፣ ወንድሞች፣ ወጣቶች እግዚአብሔር ይባርካችሁ። በእውነት ይህን ሀዘን መታችሁ አብራችሁ ሀዘናችሁ ሀዘኑ ነው አብራችሁ አጽናንታችሁ የሚያስፈልገው ነገር ሁሉ ሆናችሁ እዚህ ተባብራችሁ እስካሁን ድረስ ይሄን ያህል ቀን ብዙ ነው። መቀመጥ ማለት ቀላል አይደለም። እዚህ ጋር ቁጭ ብሎ መታችሁ አጽናናችሁ ሁሉ እግዚአብሔር ዋጋችሁን ይክፈላችሁ። ከሰው ዋጋ የለውም። እውነቴን ነው የምነግራችሁ። እግዚአብሔር ዋጋውን ይክፈላችሁ። ምክንያቱም የሚያዝኑትን አጽናኑ ይላልና ማጽናናት ነው። ስለዚህ
ድርሻችሁን የተወጣችሁ እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። የሰማነውን ደግሞ በዝነ ልባችን ያሳድርብን። እግዚአብሔር የወንድማችን ነፍስ ትረፍ። ደግሞ እንግዲህ ያለውን ደግሞ ይህን ቃል ደግሞ ሰምተን በህይወት እንድንኖርበት ከዛሬ ጀምሮ ደግሞ ይህን ቃል እያነበብ ነው ይህን ቃል ህይወት እንዲሆንልን ይህ ቃል ነው የሚያስገባን። ይህ ቃል ነው ሊያሻግረን የሚችለው። ያለዚህ ቃል ያለ እግዚአብሔር ቃል እግዚአብሔር በቃል ነው የተናገረው፣ በቃል ነው የምንሻገረው። ይህን ቃል ማወቅና መረዳት እንዲሆንልን እግዚአብሔር ይርዳን። እንጸልያለን። አቤቱ የሰራዊት ጌታ እግዚአብሔር ሆይ እናመሰግንሃለን። በዚህ ቤት ላይ ላደረግከው መልካምነት ጥበቃህ ስላልተለየን፣ ክብርህ ስላልተለየ፣ ሕያው የሆነው መንፈስ ደግሞ ስላጽናናን፣ ስለረዳሃን፣ ደግሞ የሚያዘኑትን ስላጽናናህ፣ ደግሞ ለሞተው ደግሞ ረፍት ስለሰጠ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። በሰማይና በምድር ከፍ በል፣ ተባረክ። እናመሰግንሃለን። አሁን ዘበሰማይ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሆነ ፍስሐ ወሰላም። በእውነት ክርስቶስ ተነስቷል። አሜን።